يقول እንግዲህ በወንጀል ምክንያት ነው ለዓና ውስጥ የሚያስገባ ነገር ነው من أحدث حدثا أو محدثا فعليه لعنة الله والملائكة والناس أجمعين والوالد أديس نقر يامت وإنجل لهون يشرب بدعاء لهون يشرب لا نقر لهون يشرب أديس نقر يامت أو محدثا وإلى مويه محدث أديس نقر يامت أنا كان يستقى كان الله سبحانه وتعالى أرجماني ملائكة أرجماني سويت أرجمان بس يهون الوالد عليه الصلاة والسلام ስለዚህ አንደኛው የማዕሲያ ነገር ደግሞ ምንድነው ለዓናን የአላህ Subhanahu Wa Ta'ala ለዓና ከረህመቱ ከዝነቱ መባረርን የሚያስከትል ይሆናል ሌላኛው ደግሞ ሕርማን الطاعة ነው ወንጀልን የሚያበዛ ሰው ጣዓን የሚነፈግ ይሆናል አላህ Subhanahu Wa Ta'ala መታዘዝ እሱ ዘንድ በጣም ከባድ ይሆናል በተለይ ወንጀል በበዛ ጊዜ ማለት አላህ Subhanahu Wa Ta'ala የተከበረው ቁርአን ላይ ወለው أرادوا الخروج لأعدوا له عدة ሙናፊቆችን ተመለከተ ማለት መውጣትን ቢፈልጉ ኖሮ ለሱ መዘጋጀትን በተዘጋጀለት ነበር ይላል ولكن كره الله بعاثهم فثبطهم وقيل اقعدوا مع القاعدين ነገር ግን አላህ Subhanahu Wa Ta'ala እንዲወዘፉ አደረጋቸው በምክንያት በስራቸው ምክንያት ስራቸው ቆሻሻ በመሆኑ ምክንያት አላህ Subhanahu Wa Ta'ala ወደ ጃሃድ እንዳይወጡ አስቀመጣቸው ስራው ቆሻሻ የሆነ ሰው ወደ መልካም ነገር የሚነሳ ይሁን እንዳንድ ሰለፎች ዘንድ አንዳንድ ሰዎች ቀረቡና ምናላቸው የሌሊት ቂያም በጣም ይከብደኛል ብለዋላቸው ይሄንን የከለከለ ወንጀል በመኖሩ ነው ብለዋላቸው ወንጀል በሚበዛ ጊዜ ሌሊት መቆም እጅጉን ይከብዳል መጾም ይከብዳል ኸይር ነገር ይከብዳል ዝምድና መቀጠል ይከብዳል በአጠቃላይ ኸይር የሚባለው ነገር የከበደ ይሆናል ወንጀል በሚበዛ ጊዜ ማለት ነው فثبطهم وقيل اقعدوا مع القاعدين الله سبحانه وتعالى እንዳይንቀሳቀሱ እንዲወዘፉ አደረጋቸው ወደ ጃሃድ እንዳይወጡ በስራቸው ምክንያት ማለት ነው በስራቸው ኹብት ቆሻሻነት ምክንያት وقيل اقعدوا مع القاعدين ከተቀማጮች ጋር ተቀመጡ ተባለ ለምን በርካቶቻችን ላይ ኸይር ነገር የሚከብደው ከተባለ ይሄ ወንጀል ቅጣት መሆኑ ሌላው ان الذنوب تورث الذل والمهان ወንጀል የሚባለው ነገር ውርደትን የሚያወርስ ይሆናል አላህ Subhanahu Wa Ta'ala ዘንድ የተዋረደ ነው ወንጀል ባለቤት ሰዎች ዘንድም እንደዚህ የተዋረደ ይሆናል ወደደም ጠላም ማለት ምክንያቱም ዒዛ የሚባለው ልቅና አሸናፊነት የሚባለው በአጠቃላይ ለአላህ Subhanahu Wa Ta'ala ብቻ ነው ዒዛ ልቅና አሸናፊነትን የበላይነትን የፈለገ ለአላህ Subhanahu Wa Ta'ala የተናነሰ መልካም ባሪያ ሊሆን ይገባል ወለተኛውን የተከተለ መልካም ባሪያ ሊሆን ይገባል አለያ ልቅና የሚባለው ነገር በፍጹም ሊገኝ ይችላል አይደለም የአላህ Subhanahu Wa Ta'ala መንገድ በመከተል ብቻ ነው ان كان يريد العزة فإن العزة لله جميعا لا المعصية سبب في ضيق الصدر ወንጀል የሚባለው ነገር ለጭንቀት ምንጭ ነው ለልብ ጥበት ምንጭ ነው በርካቶች ለምንድን ነው የጭንቀት ኑሮ የሚገፉት ከተባለ ማዕሲያ ስለሆነ ኑሮ ማዕሲያ ስለሆነ ነው በማዕሲያ ላይ ማዕሲያ በወንጀል ላይ ወንጀል በአመጽ ላይ አመጽ ስለሆነ ነው من أعرض عن ذكري فإن له معيشة ضنكا الله سبحانه وتعالى ተግሳጽ የዞረ ሰው ከቁርአን የዞረ ሰው ተግባራዊ ያላደረገ ሰው ለሱ ጠባብ የሆነ የጭንቀት ኑሮ አንዳንድ ዑለማ ቀብር ነው የተፈለገበት ብለው ይላሉ ነገር ግን አዳራሽ ነው እዚህም ዱንያ ላይ ضنك ኑሮ ይኖራል ቀብር ላይ እንደዚህ አኺራ ላይ እንደዚህ ማለት ከፊል ዑለማ እንዳሉት ሌላኛው እጅግ አስከፊው ነገር ደግሞ ምንድነው ወንጀል የሚያበዛ ሰው የወንጀል አስከፊነት አይኑ ላይ የሚረግፍ ይሆናል የሚወርቅ ይሆናል ወንጀል አስቀያሚ መሆኑን መገንዘቡ ያቆማል ዛሬ አንዳች ነገር ይፈጽማል እየከበረው ነገ ይደግመዋል እየከበረው ከነገ ወዲያ ይፈጽመዋል እየቀለለው ከዚያስ እያጣጣመው ከዚያስ ያለ መጨረሻ ላይ ወንጀል የሚባለው ነገር እሱ ዘንድ የመጨረሻ ቀላል ነገር እዚህ ደረጃ ላይ ከደረሰ ሰው መመለሱ እጅጉን ከባድ ነብዩ አለይሂ ሰላቱ ወሰላም የወንጀል ባለቤቶች በአጠቃላይ ምህረትን የሚያገኙ ናቸው ብለዋል ምኖች ሲቀሩ ግልጽ የሚያደርጉ ሲቀር ወንጀሎቻቸው እዚህ ደረጃ ላይ የደረሰ ሰው ደግሞ ወንጀሉን ግልጽ ነው የሚያደርገው በሚፎካከረው አንዳንዱ ሰው እንደሚያደርገው እንዲፈጽምያለሁ እንዲያድርግያለሁ እንዲጽፍያለሁ እንዲያድርግያለሁ ይላል ማለት ነው እዚህ ደረጃ ላይ የደረሰ ሰው ለወንጀሉ ምህረትን የሚያገኝ አይሆንም ከአላህ Subhanahu Wa Ta'ala ወንጀል የማጣጣም ደረጃ ላይ የደረሱ በርካቶች ናቸው ምንም ስለማይመስላቸው ማለት ነው አላህ Subhanahu Wa Ta'ala እየተመለከታቸው ከባባድ ወንጀሎችን ይፈጽማሉ ምንም አይመስላቸው አላህ Subhanahu Wa Ta'ala በዝነቱ ይጠብቅ እዚህ ደረጃ ላይ የደረሰ ሰው በሽታው ፈውስ ይከተለዋል ተብሎ ተስፋ ይደረግ በጣም ከባድ መጨረሻው የከፋ ሊሆን ይችላል ሌላው ወንጀል ኻቲማን ከሚያበላሹ ነገሮች ውስጥ አንደኛው ነው በል ዋነኛው በተለይ ወንጀሉ የድብቅ ወንጀል በሆነ ጊዜ ማለት አንዳንዶቻችን ላይ እንደሚታየው ዛሂራን ስትመለከተው መልካም ሰው ነው ዛሂራን ስትመለከተው መልካም ሰው ነው ነገር ግን ጓዳ ላይ ሌላ ሰው ነው በእንዲህ አይነት ሁኔታ ላይ የሚቀጥል ሰው ኻቲማው ይፈራለታል ዑለማ እንደሚሉት ማለት በድብቅ የሚሰሩ መልካም ስራዎች ጣዓዎች ሶላት የመሳሰለው ነገር ማለት ነው ሰደቃ የመሳሰለው ነገር ኻቲማን እንደሚያስተካክል ሁሉ በተቃራኒ ይላሉ ዑለማ
በድብቅ የሚሰራ ወንጀል መጨረሻን ያበላሻል፣ መጨረሻን ያጠቁራል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ ኢነ አሐደኩም ላ ያዕመሉ ቢዐመሊ አህሊል ጀና፣ አንዳችሁ በጀነት ሰዎች ስራ ይሰራል፣ መልካም ስራን ይሰራል አሉ በሱና በጀነት መካከል ስንዝርታል እንጂ ምንም ነገር እስከማይቀረው ድረስ፣ አንድ ክንድ ያህል እንጂ ምንም ነገር እስከማይቀረው ድረስ። ከዚያስ የጀሃነም ሰዎችን የመጥፎ ሰዎችን ስራ ይሰራል፣ ጀሃነም ይገባል። ሌላ ሐዲስ ላይ እንደተብራራው ፊማ የብዱ ሊናስ፣ ለሰዎች በሚመስል መልካም ስራው በሰዎች እይታ ነበር እንጂ ውስጡ የተበላሸ። ነገሩ እንዲህ ከሆነ እንግዲህ ወንጀል ምን ያህል መጠንቀቅ አለብን? እዛ ጋር ሐዲስ ላይ በግልጽ እንደምንመለከተው ይህ ሰው ዛሂሩ መልካም ነበር፣ ስራውን ዛሂሩን በምንመለከት ጊዜ ያማረና የተስተካከለ ነበር፣ ነገር ግን ውስጡ የተበላሸ ነበር። በዚህም ምክንያት የመጨረሻ እርምጃው የተበላሸ ሆኖ ከእሳት ጓዶቹ ነው። ይህ ነገር በዚህ ዘመን በጣም ተሰራይቷል። የጓዳ የኸልዋ ወንጀል ማለት ነው። በጣም የተሰራጨበት ዘመን ነው ይህ ነገር። ከሰዎች ይደበቃሉ፣ ነገር ግን አላህ ሱብሓነሁ ወተዓላ እየተመለከታቸው እነዚህን የድብቅ ወንጀሎች የሚዳፈሩ በርካቶች ናቸው። አላህ ሱብሓነሁ ወተዓላ አያየኝም ብሎ ስለሚያስብ ነው አንድ ሰው እንዲህ አይነቱን ስራ የሚዳፈረው፣ ወይስ ምን ምክንያት ቢኖረው? ከጓደኛ የምትደብቀውን መጥፎ ስራ እንዴት ነው አላህ ሱብሓነሁ ወተዓላ ፊት የምትሰራው? ቆም ብሎ ማሰብ ያስፈልገዋል። እንዲህ አይነት ነገሮች ብቅ ባሉ ጊዜ አስታውስ፣ አላህ ሱብሓነሁ ወተዓላ ያያሃል። የትም ቦታ ብትሆን ኢተቂላህ አይተማኩን ተቅዋ ብሎ ማለት ያለም የትም ቦታ ብትሆን አላህ ሱብሓነሁ ወተዓላ ፍራ ብቻ ነው። እንደዚህ አይነት ነገር ብቅ ሲል አስታውስ፣ አላህ ሱብሓነሁ ወተዓላ ያያሃል። አላህ ሱብሓነሁ ወተዓላ የምትሰራውን ነገር በሙሉ ተመልካች ነው። አላህ ሱብሓነሁ ወተዓላ የሚደበቅ አንዳች ነገር የለም። በዚህ መልኩ ራስን ገስጸው እስኪ። በዚህ ላይ የሚጠቅመን የሚረዳን ነገር አለ። ወንጀሎች ጊዜያዊ ደስታን ሊያመጡ ይችላሉ። አስታውስ፣ ውርደትን ጥሎብህ ነው የሚሄደው፣ ጸጸትን ነው የሚያስከትልብህ። እንዳንዴ እኮ አንዳች ነገር ፈጽመህ ጓደኞቹ ፊት መቆም ራሱ እኮ ሊከብድ ይችላል አይደለም? ይህን ፈጽሜያለሁ፣ ይህን ፈጽሜያለሁ። ይሄ ማዳመ ቀልቡከ ሐየን ማለት ነው። ቀልብህ ያው እስከሆነ ድረስ መጥፎ ነገር የሰራህ እንደሆነ ወንድሞች ፊት ስትቆም የሚሰማህ ነገር አለ፣ የሚሰማህ ትንሽነት አለ። በእርግጥ ነው ይህም ግን የሚጠፋበት ጊዜ ይመጣል፣ በወንጀል ላይ የቆየህ እንደሆነ የዘወተርክ እንደሆነ ማለት። ስለዚህ ኻቲማው ያማረ እንዲሆን የሚፈልግ ሰው አሁን አኗኗሩን ያሳምር ግድ። አላህ መስዑድ ረዲየላሁ ዐንሁ እንደሚያሉት ነገ አላህ ሱብሓነሁ ወተዓላ ሙስሊም ሆኖ መገናኘት የሚፈልግ ሰው እነዚህን 5 አውቃት ሰላቶች ጥሪ የሚደረግባቸው ቦታዎች ላይ ይስገድ ነው። ይህ ብቻ እኮ አይደለም። ነገ አላህ ሱብሓነሁ ወተዓላ ሙስሊም ሆኖ መገናኘት የምትፈልግ ከሆነ፣ አማኝ ሆኖ መገናኘት የምትፈልግ ከሆነ ዛሬ አላህን ፍራ። እንዲህ አይነት አካባቢ ሰው እየከፈረ ነው ተብሎ ይባላል። ላስተነተነ ሰው ወላሂ የሚገርም ነገር የለበት። ለመሆኑ ምን ነበሩ እነዚህ ሰዎች? በእርግጥ ነው አላህ ሱብሓነሁ ወተዓላ ይጠብቃል። ነገር ግን ስታስተነትነው ግን እርሱን ታገኘዋለህ። ለምንድን ነው ሰው ወደ ኩፍር የሚገባው? አንደኛ መጀመሪያውኑ ይህንን የጸዳ እምነት አላወቀውም፣ አልተገነዘበውም። ሁለተኛ ደግሞ ምንድነው ምን ላይ ነበር እንዲህ አይነቱ ሰው? ብዙዎቻችን ባለንበት ሁኔታ ከየቀጠልን እንደሆነ መጨረሻችን አስጊ ነው። የኛውን አፋ መጨረሻ ላይ ያስቀመጡት ለምንድን ነው? የከፋው ነገር ስለሆነ ኻቲማን ያበላሻል ተብሎ ሲባል ከባድ ነው። ነገ አላህ ሱብሓነሁ ወተዓላ ሙስሊም ሆኖ መገናኘት የማይፈልግ አለ ከኛ ውስጥ? አላህ ሱብሓነሁ ወተዓላ ሙስሊም ሆኖ መገናኘት የፈለገ ሰው ዛሬ አላህ ሱብሓነሁ ወተዓላ ሊፈራ ይገባዋል። ሂሳብ አድርግ ራስህ። ምንድነው ያጎደልከው ከመልካም ነገር? ምንድነው የተዳፈርከው ከሐራም ነገር? እንዲህ አይነት ነገሮችን ማሰብ ያስፈልጋል። በጣም ስስታም መሆን አለብህ ራስን ስትተሳሰብ። ዛሬ ነገሩ ተገልብጧል። በርካቶች ሰዎችን ሲተሳሰቡ እጅግ በጣም ስስታም ናቸው። ራሳቸው ላይ ግን ሰፋ አድርገው ነው የሚያስቡት። በል አያስታውሰው ምን እንደሰራ ነው። በሰለፎች ዘመን ግን ነገሩ የተገለበጠ ነበር። ራሳቸውን ሲተሳሰቡ እጅጉን በከባድ ሁኔታ ነበር። ምን በዚህ መልኩ አትተሳሰብ። በል የሱና ወንድም እስከሆነ ድረስ እንደውም ዑዝሮችን እየሰጠ ልትቀጥል ትችላል። ራስን ስትተሳሰብ ግን በጣም በከባድ ሁኔታ መሆን አለበት። አላህ ሱብሓነሁ ወተዓላ መጨረሻችን ያሳምረው። والله تعالى أعلم. وصلي وسلم على نبينا محمد.